ቶፕ ፍሎር ላይ መኖር ይሻላል ወይስ ግራውንድ ፍሎር? ሰላም፣ የቶፕ ፍሎር ነዋሪ ነኝ። እዚህ ያለው ንፋስ እንዳይወስደኝ ፈራለሁ። መብራት ሲጠፋ ሊፍት ስለማይኖር እላይ ወጥቼ እስከምመለስ ድረስ ያው ቀኑ አልቆ ነው የሚጠብቀኝ። ግን ቶፕ ፍሎር በመሆኔ እንደዚህ አይነት ምርጥ ቪው አያለሁ። እስቲ ደግሞ ግራውንድ ፍሎር ምን እንደሚል እንስማ። ይመችሽ አባ። ሰላም፣ የግራውንድ ፍሎር ነዋሪ ነኝ። ልክ እንደ ቶፕ ምርጥ ቪው ባይኖረኝም ግን ሱቅ ደርሼ መምጣት ብርቅ አይደለም። ለሰከንዶች ራሱ መብራት ቢጠፋ ያው ኤሌቬተር ተጠቃሚ ስላልሆንኩኝ ጭቃ አይደለም፣ ቤቴ እዚሁ ነው። ያው ግራውንድ ፍሎር ላይ ቤት የምትፈልጉ ሰዎች አያሳስባችሁ። ሚናሬት ሪል ስቴት በካሬ ከ60 ሺህ ብር ጀምሮ በቄራ ሳይት ላይ ግራውንድ ፍሎር ብቸኛውን ግራውንድ ፍሎር ባለ 2 መኝታ እየሸጠ ይገኛል። እና የምትፈልጉ ሰዎች በዚህ ስልክ ደውሉልኝ፣ አስጎበኛችኋለሁ። ሙሉ ቤቱን ይመቻችሁ።